የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥርዓት ባለቤት ቃለ እግዚአብሔር 365 ቀን እንደ ውሃ የሚፈስባት ወንጌለ መንግስቱ ዘወትር የሚሰበክባት ምእመናን በፍቅር በአንድነት የሚሰባሰቡባት የቅዱስ እግዚአብሔር ማደሪያ የእመቤታችን ምሳሌ ናት። ቅዱሳን አባቶች ከትውልድ ወደ ትውልድ የሚያስተላልፉልንን ሥርዓት ጠብቃና አስጠብቃ አገልግሎቷን በሰዓት በቀን በወራትና በወቅቶች ከፋፍላ አምልኮተ እግዚአብሔርን ታከናውናለች። ቅድስት ቤተክርስቲያናችን በርካታ የአገልግሎት ክፍላት ያሏት ሲሆን በዋነኝነት ሥርዓተ ቅዳሴ፣ ማህሌትና ሰዓታት ይጠቀሳሉ። የምስጋና ክፍል አንዱ ስለሆነው ሰዓታት ምንነት ወደ እናንተ ለማድረስ ወደናል። ሰዓታት ቀጥተኛ ትርጉሙ በየሰዓት የሚጸለይ ሰዓትን ተመልክቶ የሚቀርብ ጸሎት ማለት ሲሆን በአብዛኛው የሚታወቀው በሌሊት የሚደረስ ሥርዓት ተብሎ ሲሆን ነገር ግን ከሁለት በመክፈል የመዓልትና የሌሊት ሰዓታት በመባል ይታወቃሉ።